ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬም በድጋሚ በአዲስ ቪዲዮ መጥቻለሁ። እንደተለመደው ቪዲዮውን ከመጀመራችሁ በፊት ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው አዳርሱ ፕሊዝ። ቪዲዮአችን ብዙ ሰዎች ጋር እየደረሰ አይደለም። ለብዙ ሰዎች የሚጠቅም ቪዲዮ ነው። በተለይ ትምህርት ላይ ላሉ ተማሪዎች፣ የጤና ተማሪዎች በጣም የሚጠቅም ቪዲዮና ሁላችሁም በታማኝነት ይህንን ቪዲዮ 10 ጊዜ ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች አዳርሱ ፕሊዝ። በቃ አግዙን፣ ጉልበቱን አብረን እንስራና ለብዙ ሰዎች እናደርሰው ለማለት ነው የምመክረው። ሁልጊዜም ሊሻን ቲዩብ በየሳምንቱ የተለያዩ ጤና ትምህርቶች ለጤና ተማሪዎች ለህብረተሰቡ የሚያቀርብ የጤና ቲዩብ ነውና እናንተ ካላገዛችሁን ደግሞ ብዙ ሰዎች ጋር መድረስ ስለማንችል በተቻለ መጠን ኮፒ ሊንክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰዎች አድርሱ። ብዙ ጊዜ አሁን ባለንበት ጊዜ ላይ ብዙ የልብ ችግሮች ወይንም ከልብ ጋር ተያይዞ የሚመጡ ችግሮች በጣም እየበዙ ነው እና ይህ ደግሞ ብዙ ሰዎችን ሰደን ለሆነ ድንገተኛ ለሆነም የሞት አደጋ እያደረሳቸው ነው እና በተለይ ኢመርጀንሲ ላይ የምትሰሩ ነርሶች በተለይ when a patient are coming for your emergency department ኢመርጀንሲ ውስጥ ሲመጡ በጣም በጥንቃቄና በፍጥነት ቶሎ አሰስ በማድረግ ፔሸንቶቻችንን ትሪት ልናደርጋቸው ይገባል። ህብረተሰቡም ደግሞ ራሱን ጤናውን ቼክ ማድረግ ያስፈልጋል። ሬጉላር ቼክአፕ መደረግ አለበት። በተለይ ልብ በጣም ሜጀር ኦርጋን ከምንላት ውስጥ የምትካተት ነችና ዛሬ ላነሳላችሁ የፈለኩት the most common cause for cardiac arrest cardiac arrest የምንለው ልባችን ደም መርጨት የምታቆምበት ሰዓት ላይ ስትደርስ ነው። ይሄ ሰደን ሊሆን ይችላል። ድንገት ቤት ውስጥ ሆነን፣ ትምህርት ቤት ውስጥ፣ መንገድ ላይ፣ ስራ ቦታ ላይ ሆነን ካርዲያክ አሬስት ሊኖር ይችላል፣ ወይንም ልባችን ስራ ልታቆም ትችላለች። ለምንድን ነው ልባችን ስራ የምታቆመው? what are the major cause for cardiac arrest? ስለዚህ ብዙ ጊዜ አንድ ፔሸንት ኢመርጀንሲ ዲፓርትመንታችን ውስጥ ካርዲያክ አሬስት አድርጎ ቢመጣ ወይንም ፐልስ ባይኖረው ወይንም ካርዲያክ አሬስት ውስጥ እንዲገባ የሚያደርጉ ፋክተሮችን በደንብ ማየት ያስፈልጋል። በጣም ኮመን የሆኑ ካርዲያክ አሬስት የሚያመጡ ኬዞችን ነው ዛሬ የምናየው። 9 main cause for cardiac arrest the 9 main cause for cardiac arrestዎችን የምናየው። ይህንን ስል ግን ሌሎች የጤና ችግሮች ካርዲያክ አሬስት አያመጡም እያልኩኝ አይደለም። ግን በጣም ኮመንሊ ብዙ ሰዎች ላይ የምናያቸው ካርዲያክ አሬስት በማምጣት የሚታወቁ ኮመን ሜዲካል ፕሮብሌሞች ምንድን ናቸው ስንል አንደኛው ሃይፖቮሊሚያ ነው። ሃይፖቮሊሚያ የምንለው በደማችን ውስጥ ያለው የፍሉድ መጠን በሚቀንስበት ሰዓት ላይ ሊከሰት የሚችል የጤና ችግር ነው። ሁለተኛው ሃይፖክሲያ የምንለው ነው። ሃይፖክሲያ በደም ውስጥ ያለው ወይም በቲሹቻችን ውስጥ ያለው የኦክሲጅን መጠን መቀነስ ለካርዲያክ አሬስት ያጋልጣል። ሶስተኛው አሲዶሲስ ነው። ሪስፓራቶሪ አሲዶሲስ አስወላስ ሜታቦሊክ አሲዶሲሶች ካርዲያክ አሬስት ውስጥ ሊከቱ ይችላሉ። ቢኮዝ ኤሌክትሮላይት አብኖርማሊቲ ስለሚያመጡ። አራተኛው ሃይፖ ኤንድ ሃይፐር ካሊሚያ በደማችን ውስጥ ያለው የፖታሺየም ሌቭል መጨመር ወይንም የፖታሺየም ሌቭል መቀነስ ለካርዲያክ አሬስት ያጋልጣል። አምስተኛው ሃይፖተርሚያ ነው። ዲክሪዝ ቦዲ ቴምፕሬቸር ቦዲ ቴምፕሬቸራችን ከ35 ዲግሪ ሴልሺየስ እና ከዛ በታች በሚሆንበት ሰዓት ላይ ከፍተኛ የሆነ ብለድ ሰርኩሌሽን ላይ ኢፌክት ስለሚያመጣ ካርዲያክ አሬስት በማምጣት ይታወቃል። ስድስተኛው ቴንሽን ኒሞቶራክስ የምንለው በጣም ከመጠን በላይ የሆነ ፍሉድ ኦር ኤር አኮሙሌት ሲያደርግ ቶራሲክ ካቪቲያችን ውስጥ ብሪዚንግ ፓተርኑ ዲስተርብ ይሆናል። ስድስተኛው ቴንሽን ኒሞቶራክስ ነው። ሰባተኛው ካርዲያክ ቴምፖኔድ የምንለው ነው። አብኖርማል ፍሉድ አኮሙሌሽን ኦን ካርዲያክ ካቪቲ ላይ ፕሉራል ካቪቲ ፔሪካርዲያል ካቪቲ የምንለው ላይ ፍሉድ አኮሙሌት በሚያደርግበት ሰዓት ላይ ሀርት እንደፈለገች ኮንትራክትና ሪላክስ እንዳታደርግ ስለሚያደርጋት ካርዲያክ አሬስት ውስጥ ሊያስገባ ይችላል። ስምንተኛው ቶክሲን ነው። ኤኒ ቶክሲን ዳታ ኢንተር ቱ ዘ ቦዲ ቶክሲን የሆኑ ሳብስታንሶች ወደ ሰውነታችን ውስጥ የሚገቡ ከሆነ ከምግብ ጋር በአፍ ሊሆን ይችላል፣ በደም ስር በኢንጀክሽን መልኮች ቶክሲን ሳብስታንሶች ወደ ሰውነታችን በሚገቡበት ሰዓት ላይ እንደዚህ አይነት ችግሮች ሊከሰቱ ይችላሉ። የመጨረሻው
ፕሉመናሪ ኤንድ ካርዲያክ ትሮምቦሲስ የምንለው ፕሉመናሪ ሰርኩሌሽን ውስጥ ወይም ካርዲያክ ሰርኩሌሽን ወይም ኮሮነሪ አርተሪ የምንለው ውስጥ ትሮምቦሲስ በሚፈጠር ወይም ብለድ ክሎት በሚያደርግበት ሰዓት ላይ ዲስተርቢንግ ብለድ ሰርኩሌሽን፣ ስለዚህ ወደ ልባችን የሚሄደው ብለድ ሳፕላይ ይቀንሳል ማለት ዚስ አር the most common the 9 most common cause for cardiac arrest። እንደዚህ አይነት ፔሸንቶች በካርዲያክ አሬስት ምክንያት እንደዚህ አይነት ችግሮች ካርዲያክ አሬስት ሊያመጡ ስለሚችሉ ሁላችንም በተቻለ መጠን ጥንቃቄ እናድርግ ይላል ሊሻንቲዩብ። በቀጣይ ቪዲዮ በሌሎችና አዲስ ቪዲዮዎች እስከምንገናኝ ድረስ ሁላችሁም ኮፒ ሊንክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ ኮፒ ሊንክ፣ የእናንተ ሼር፣ የእናንተ ሰብስክራይብ ለዩቲዩብ ቻናላችን ለቲክቶክ ቻናላችን ትልቅ ጉልበት ይሰጣልና ሁላችሁም ኮፒ ሊንክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።